ቁርአን ማስተዋል ያልቻለ ማስተንተን ያልቻለ ልቡን መፈተሽ መመርመር ይኖርበታል። ደርቆ ከሆነ ማርጠብ ይኖርበታል። ተቆልፎ ከሆነ ማስከፈት ይኖርበታል። ማርጠቢያውም ማስከፈቻውም ማረጋጊያውም ቁርአን ነው። አላ ቢዚክሪላህ ተጥመኢኑል ቁሉብ ይላል ሱብሓነሁ ወተዓላ። ዒባደላህ በተደጋጋሚ ከምንሰማቸው ሱራዎች መሃል ዛሬ አንደኛውን ሱራ ቆም ብለን እናስተውል። ሱረቱል ኢንፊጣር ውስጥ ያሉትን መልእክቶች እንገሰጽ፣ እንማርበት። ሱረቱል ኢንፊጣር የሚነግረን ስለ የውመል ቂያማ ነው። የውመል ቂያማ ስለሚከሰቱ የተወሰኑ ክስተቶች ይቃኛል። ከዛ በኋላ እጣፈንታችን የሰዎች እጣፈንታ ምን ይመስላል የሚለውንም ጭምር ለሁለት እንደሚመደቡ እነዛን ምድብ ለይተን ራሳችንን ማየት እንዳለብን ይነግረናል። ቂያማ ብዙ የሚከሰቱ ክስተቶች አሉ። ከክስተቶቹ አንዳንዶቹ አላህ ስብሓንሁ ወተዓላ የውመን የጅዐሉ ልዊልዳነ ሺባ ሕፃኑን ታዳጊ ልጅ ሽበታም የሚያደርግበት በድንጋጤ የሚያስረጅበት ክስተት እንዳለም ይናገራል። የዛን ቀን በተመለከተ እዚህ ሱራ ላይ ምን አለ አላህ? ኢዘ ሰማኡ እንፈጠረት ሰማያት በተሰነጣጠቁ ጊዜ ይላል አላህ። የነበረበትን የአንድነት ይዘት ተለይቶ በሚረግፍበት ይከፋፈታል። ሰማይ ይቀልጣል፣ ይሰነጣጠቃል፣ ይረግፋል። ይሄ ክስተት በሚከሰትበት ጊዜ ይላል አላህ የቁሉ ልሙፈሲሩን ተሸቀቀት ቢአምር ላህ ሊኑዙል ልመላኢካ መላኢካዎች ይወርዱ ዘንድ በአላህ ትእዛዝ ሰማይ ስትከፋፈት ويقول الله عز وجل ويوم تشقق السماء بالغمام ونزل الملائكة تنزيلا ሰማዮች በደመና በሚሰነጣጠቁበት ጊዜ ያለውን ንገራቸው። መላኢካዎችም ተከታትለው ይወርዳሉ። አልሙልኩ የውመኢዝን ልሐቁ ሊረሕማን ማንም ተቀናቃኝ ነኝ በማይልበት ሁኔታ ስልጣን ለአላህ ለአርረሕማን ብቻ እውነተኛው ስልጣን የሚረጋገጥበት ቀን ነው ይላል። ወካነ የውመን ዐለ ልካፊሪነ ዐሲራ የዛን ቀን በከሃዲያኖች ላይ እጅግ አስጨናቂ ከባድ ቀን ይሆናል ይላል አላሁ ዐዘ ወጀል። ወኢዘ ልከዋኪቡ እንተሰረት ከዋክብቶችም በረገፉ ጊዜ ይላል አላህ። ትንሹም ትልቁም ከዋክብት ፀሐይና ጨረቃም ሳይቀር ሁሉም የሚራገፉና የሚወድቁበት ጊዜ። ወኢዘ ልቢሓሩ ፉጅረት ባህሮችም አንዱ በሌላው ላይ ተከፍቶ በጋራ ባህሮቹ አንድ ወጥ በሚሆኑበት ጊዜ። وهذه البحار تشكل 3/4 الأرض تقريبا أو أكثر እንደሚታወቀው የባህሩ ክፍል በምድር ላይ 3/4ኛውን ይይዛል። ይሄ ሁሉ በአንድ ላይ ይደበላለቃል። قال هذه البحار يوم القيامة تفجر ثم تسجر أي تشتعل نارا عظيما ባህሮች ይከፋፈቱና አንዱ በሌላው ላይ ይደበላለቃል። ከዛ በኋላ በእሳት ይጋጋላል። وإذا البحار سجرت إلى الله سورة التكوير ላይ ባህርም ደግሞ በሚነድበት ጊዜ ውሃ በባህሪው እሳትን ማጥፋቱ ይታወቃል አይደል? የውመል ቂያማ ግን ልክ ውሃ እንደ ነዳጅ ሆኖ እንዳለ በእሳት በሚጋጋምና በሚቀጣጠልበት ጊዜ وإذا القبور بعثرت ቀብር ውስጥ ያሉት ሁሉ ወደ ውጭ በሚወጡና ቀብር ውስጥ ያለው እንዳለ ተበርብሮ ወደ ላይ በሚጎለጎልበት ጊዜ ይላል አላህ። ውስጥ የተቀበሩት ሙታን፣ ውስጥ ያሉት ግዑዝ አካላት፣ ውስጥ ያሉት ሚኒራሎችም ይሁን ድልብና ሀብቶች በአጠቃላይ በሚወጡበት ጊዜ የዛ ቀን ምን ይከሰታል? ዒባደላህ ቃለ አላህ ዓሊመት ነፍሱን ማ ቀደመት ወአኸረት ማንኛውም ነፍስ በዛ ሰዓት ያስቀደመችውና ያዘገየችው የሰራችው መልካም ሥራ ወይም ክፉ ሥራ ቀድሞ ድሮ የሰራችው ከጊዜ በኋላ የፈጸመችው ሁሉም ነገር በፊት ለፊት ይመጣል።